ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን እንዴት አላችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። በቀጥታ ወደ መረጃዎቻችን እናምራለን። ሃይማኖታዊ የሆነ እንቅስቃሴ በመንግስት ተቋማት ስር በሚመሩ አካላት ላይ በአደባባይ እየታየ ይገኛል። የብልጽግና ወንጌል መንግስታዊ ሃይማኖት ነው እንድንልም ያደርጋለም ሲሉ በርካቶች ድምፃቸውን እያሰሙ ይገኛሉ። በተለይም ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከነበሩት አቶ ኃይለማርያም ደሳለኝ ጋር የተገናኘውን መረጃ እናስደምጣችኋለን። ጥንቅሩ በይበልጥ ጉልበት ይኖረው ዘንድ ሰፋ አድርጋችሁ እንድታዳርሱ ሀሳብና አስተያየቶቻችሁንም እንድትሰጡ እየጋበዝን በቀጥታ ወደ ያዝነው ጥንክር እናመራለን። ይህ የሚታየው ህዝብ ከመላ ሀገሪቱ ስፖንሰር ተደርጎ የተሰበሰበ ነው። ይህ ሁሉ የሚሆነው ሁሉም ሃይማኖቶች እኩል ናቸው በሚል ተግባር በማይገለጥ ዲስኩር ነው። አንዱ መንግስታዊ ጥበቃ ተደርጎለት በነፃነት ያመልካል። የአርሲ ኦርቶዶክሳውያን ለመኖር እንኳን ጥበቃ አይደረግላቸውም። እንዲህም ሆኖ ኦርቶዶክሳውያንን ማጥፋት ላይ ባይጠመድ ችግር አልነበረውም። ነገር ግን በሁሉም አቅጣጫ ኦርቶዶክስን በፓስተሩም በሼሁም ፖለቲከኛውም እንድትሳደድ በአደባባይም እንድትሰደብ በሐሰትም የማታስተምረውን እንድታስተምር የማትለውንም ያለች በማስመሰል መሳደብ፣ ማንቋሸሽ እንደ ፍቃድ የተሰጠ እስኪመስል ድረስ መብት ተደርጎ ቤተክርስቲያን ላይ ብዙ ነገሮች የደረሰባት ይገኛል። ቲክቶከሮች እንኳን የሀገሪቷን በዓልና ስርዓት ጥሳቸዋል ተብለው በሚታሰሩበት ሁኔታ ነው እንዲህ ባላየ በርቱ የሚባሉት። ከዚህ ከፍ ሲል በወለጋም፣ በጅማም፣ በሻሸመኔ፣ በዝቋላም፣ በዶዶላ፣ በጅግጅጋ፣ በአርሲ፣ በሽርካ፣ በአቦምሳ በጂሃዲስቶች ኦርቶዶክሳውያን ሲጨፈጨፉ የአምልኮ መቅደሳቸው ሲወድምና ሲዘረፍ ካህናት፣ ዲያቆናት በአውደ ምሕረቱ ላይ ሲገደሉ በነፃነት የማምለክ አለፍ ሲልም የመኖር መብታቸው ሲገፈፍ የኦርቶዶክሳውያንን ነፍስ የትንሽ ነፍስ አድርጎ የሚቆጥር ስርዓት ነው ያለው። ጩኸትን፣ ስቃይን፣ መከራህን መንግስት ወይ ስማ ስትለው ድምፅህን መስማት እንኳን ካለመፈለጉ የተነሳ በሚዲያ ሰራዊቶች ያልተገቡ ነገሮች ይደርሱብሃል። በሰሜኑ የ2 ዓመት ጦርነት ከዚያም በአማራ ክልል እርስ በእርስ ጦርነት በሚሊዮን የሚቆጠሩ ኦርቶዶክሳውያን ሞተዋል። አሁንም የቀጠለ ነው። ሀብት ንብረታቸው፣ የማምለኪያ ስፍራዎቻቸው ወድመዋል። 200 በላይ ስደተኞች ጣቢያዎች ውስጥ ያሉ የሀገር ውስጥ ተፈናቃዮች ብዙውን ፐርሰንት ኦርቶዶክሳውያን ናቸው። እንደ ጉድ የሚሰደደው ወጣት የሰሜኑ ኦርቶዶክሳዊ ነው። ይህም በእቡም በግልጽም ኦርቶዶክስና ኦርቶዶክሳውያን የማጥፋት ስትራቴጂካዊ ንድፍ ተነድፎ ይገኛል። የምትመለከቱት ክቡር ጠቅላይ ሚኒስተር የነበሩት የቀድሞ ኃይለማርያም ደሳለኝ ናቸው። አሁን ግን እንደምትመለከቱት በገሃድ በአደባባይ የሃይማኖት ስርዓታቸውን እያከበሩ ይገኛሉ። ማክበራቸው ክፋት አለው ወይንም ተቋመናል እያልን ሳይሆን፣ ነገር ግን ኦርቶዶክሳውያኑስ ለምን እንዲህ አይደረጉም? ለምን ልዩ ጥበቃና ክትትል አይደረግላቸውም የሚል ነው ዋናው ጥያቄ። በዚህ ጉዳይ ላይ ሌሎች ትንታኔዎችን በቀጣይ የምናቀርብ ይሆናል። ወደ ሌላ መረጃ ስናመራ አራዳ ጊዮርጊስን ተሳልሜ ያለፍኩ አለፍ እንዳልኩ ነው ያየዋት። ገና እኮ ትንሽዬ ልጅ ናት። ወኔዋ ግን ያስደነግጣል። በደንብ ዩኒፎርም ተወጥሮ ጎማ ከያዘ ጎልማሳ ፊት ለፊት ቆማ ከአቅሟ በላይ ትጮዋለች። ወላሂ አልፈራህም፣ እኔ የምፈራው አላህን ብቻ ነው። ማስቲካዬን አምጣ። ሁኔታዋ ቢደንቀኝም እርምጃዬን ገታ አድርጌ አያት ጀመርኩ። ደነበርኩ። ደንቡም ትኩር ብሎ ቁልቁል ያያታል። እንደውም ገብርኤል አይለቅህም እሺ ብላ እንባዋን በዩኒፎርም ጠራርጋ እብስ አለች። እውነት ለመናገር ያለችውን አላመንኩም። ቅድም ወላሂ፣ አሁን ገብርኤል ጆሮዬ ነው
ከቆምኩበት ጠደፍ ብዬ ሄጄ ከኋላ ሲይዛት ደንቡ መስሏት ነው መሰል ድንግጥ ብላ ቆመች። አይዞሽ እኔ ማስቲካ ገዛልሻለሁ አልኳት እንዳትደነግጥ ፈገግ እያልኩ። እሺ ብላ ሽቅብ አየችኝ። እኔም ጊዜ ሳልፈጅ አቅራቢያዬ ካለው ሱቅ ሄጄ አንድ ማስቲካ ገዝቼ ሰጠኋት። አልፈልግም ብላ መልሳ ሬቷን አቀለጠችው። እንዴ ምን ሆነሻል? የተወሰደብሽ ማስቲካ አይደል? ይሄው ገዛውልሽ። አይደለም የኔ ማስቲካ የሚበላው ሳይሆን መንገድ ላይ የሚሸጠው ነው። ቅድም መንገድ ላይ ሲሸጥ ሰውየው አይቶ ቀማኝ። ለዛ ተናድጄ ነው። እውይ አይዞሽ እኔ እገዛልሻለሁ። እሺ ስምሽ ማን ነው? ቤተሰብ የለሽም? ፈቲሃ እባላለሁ። አባባና እማማ በሃይማኖት ምክንያት ተለያይተዋል። እማ አሟት ሆስፒታል ተኝታለች። ማስቲካ ሽጫ አሳክማታለሁ አለች ኩልቱፍ እያለች እና ፈቲያ አንቺ ገብርኤልን የታወቅሽው አንቺን እንደማይሽ እማ ኦርቶዶክስ ናት። ሁሌ ከቤት ስወጣ ገብርኤል ይከተልሽ ትለኛለች። እሷ ስለምትወደው እኔም ወደዋለሁ። ሁሌ የሚጠብቀኝ ይመስለኛል። አባባ ደግሞ ሙስሊም ነው፣ እኔ ሙስሊም ነኝ። ገብርኤል ግን ወደዋለሁ አለች። ከቅልጥፍናዋ በላይ ለገብርኤል ያላት ፍቅር አስቀናኝ፣ ደግሞ አሳዘነችኝ። በሁለት አይነት መሃል መፈጠር ከባድ እንደሆነ አውቃለሁ። የፈቲሃ ገብርኤል ግን አይዘገይም። እንቧን አይቶላትና ከኔ ጋር አገናኘን። እኔም ደስ እያለኝ የፈለገችውን ገዝቼላት ወደ ቤቷ ሸኘኋት። ፈቲሃ ገብርኤልን ትወዷለች። ባትወደው እንኳን ገብርኤል እንኳን ለወዳጁ ለጠላቱም ወዳጅ ነው። ሩሩ አዛኝ የፈቲሃ ገብርኤል ይህ እውነተኛ ታሪክ ነው። የተወደዳችሁ ቤተሰቦቻችን ይቺ ሀገር ይህንን ሃይማኖት እንዲያርጋ ሁለቱን አፋቅራ የምትከተል ናት። የማያምን እንኳን ቢሆን አምኖ በስሙ የሚጠራት የማያምኑም የማይቀበለውም አምኖ የሚቀበልባት ሀገር ኢትዮጵያ ነበረችን። አሁን እርስ በርስ የጎሪጥ የተያየን፣ አንዱ አንዱን የተቸ፣ አንዱ አንዱን የተመለከተ፣ አንዱ አንዱን ለማጥፋት የሚሄድበት ርቀት ላይ ደርሰናል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተቃጣ ያለው ጥቃት፣ እየመጣ ያለው ክቢያ፣ የደረሰባት ያለው እንግልት አንድ ሁለት ብለን ዝርዝረን የምንጨርሰው አይደለም። በከተማ በገጠር በተለያዩ አድባራት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ዛሬም ፈተና አልተለያትም። ቢሆንም ሁሉን የሚያልፍ ሁሉን የሚያሳልፍ የአባቶቻችን አምላክ ክርስቶስ ኢየሱስ ነውና አሁንም በታላቅ ድል በታላቅ ኃይል እንደሚያሻግረን እናምናለን። አዎ በትክክልም እግዚአብሔር ይቺን ቤተክርስቲያን ይጠብቃል። ምክንያቱም ኢየሱስ ክርስቶስ የቤተክርስቲያን ራስ ጉልላት ስለሆነ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር አድርጉም። በቀሪ የዜና ወጃዎች እንመለሳለን። እርግጥ ኦርቶዶክሳዊ ቻናሎችን ላይክ እና ሼር ማድረግ እጅግ ይፈትናል። የሚያደምጠውም የሚመለከተውም ሰብስክራይብ አድርጉ ሲባል ላይክ እና ሼር አድርጉ ሲባል ማድረግን አይፈልግም። ዓለማዊ ምኞትን፣ ዓለማዊ ስራን፣ ዓለማዊ ፈቃዳትን ግን ለመፈጸም ይቻኮላል። እስከመች በቀሪ ወጃችን እንመለሳለን። እና ይቀጥላል።